ሥጋ በውእተ ልደት አምላክ ለእዮ በሥጋ በሲኦል ነው። በልደት የሰለጠነ አምላክን በጎል ተጥሎ በጨርቅ ተጠቅልሎ አይቶ ፈርሃ ተረተረ፣ ደነገጸ፣ ተሸበረ። በልደት የሰለጠነ አለ። ይሄ ልደቱ ከአባቱ ጋር ያስተካክለዋልና ይወልደዋል አይቀድመውምና። አንድም በዚህ ስም አብ መንፈስ ቅዱስ አይጠሩበትምና በዚህ ስም አብ መንፈስ ቅዱስ አይጠሩበትምና። አንድም ዳግመኛ ለራሱ ቃል ሲሆን ለሁለቱ ቃላቸው ነውና ቃለ አብ ወቃለ መንፈስ ቅዱስ ወልድኒ ቃሎሙ ለአብ ለመንፈስ ቅዱስ እንዲል። አንድም እህትወ ልደት ይላል። የልደት ብቸኛ ወልድን በጎል ተጥሎ በጨርቅ ተጠቅልሎ አይቶ ፈርሃ ተረተረ፣ ደነገጸ፣ ተሸበረ። የልደት ብቸኛ ወልድን ከዚህ ዓለም ልጅ ሲለየው የዚህ ዓለም ልጅ አባትና እናት አንድ ካልሆኑ አይገኝም። እርሱ ግን ቅድመ ዓለም ከአብ ያለ እናት ድኅረ ዓለም ከእመቤታችን ያለ አባት ተወልደዋልና። አንድም ባህታዊ ልደት ይላል። በልደት ብቸኛ የሚሆን ወልድን በጎል ተጥሎ በጨርቅ ተጠቅልሎ አይቶ ፈርሃ ተረተረ፣ ደነገጸ፣ ተሸበረ። ከዚህ ዓለም ልጅ ሲለየው የዚህ ዓለም ልጅ ሲባል ኖሮ ሚስት አግብቶ ልጅ በወለደ ጊዜ አባት ይባላል። ወልድ ግን ወልድ ሲባል ይኖራል እንጂ አባት አይባልምና። ጎል ያላት ሲኦል ያላት ጎል ነው። መጽሐፍ ጎድጓዳውን መሬት ሁሉ ሲኦል ይለዋልና እግዚኦ አብሳይካ ሲኦል ለነፍሴ ወኩሉ ምድር ዘተትሕተ እምድር ገሃነመ ውእቱ ምድርኒ ለትመልእ ማየ መቃብሬ እቲ እሌ። ይህስ እንደምን ነው ቢሉ ጌታ ሊወለድ 25 ቀን ሲቀረው መካነ ልደቱ ቤተልሔምን በመላእክት አስጠበቃት። መላእክት የብርሃን ድንኳን ተክለው የብርሃን ፍላጻ ይዘው ይጠብቋት ጀመረ። በዚህ ዕለት ጣዖታት ወድቀው አደሩ። አጋንንት ማደሪያ አጥተው ተንከራተቱ። ሄደው ለአለቃቸው ለዲያብሎስ ነገሩት፣ እንዲሆነብን አሉት። እርሱም ቀድሞ ኢሳይያስ የሚባል ነቢይ ተነስቶ ናሁ ድንግል ትጸንስ ወትወልድ ወልደ ሲል ሰምቼ በኩላብ አሰቅዬ በመጋት አስተርትሬ አስገድየው ነበረ። እሱ ያለው ለእርሱ እንደሆነ ወዮ ለእኔ ወዮ ለእናንተ። ንዑ እስኩሩኒ እንዲል በፍና ተሳልቆ በሥላሴ መንበር አምሳል ጸወርተ መንበር አሰርቶ ነበርና ኑ ተሸከሙኝ ብሎ በአራቱ ማዕዘን ዞሮ አቶት በቤተልሔም በኩል ሲመለስ በቤተልሔም የብርሃን ድንኳን ተተክሎ የብርሃን ጎርፍ ሲፈስ አይቶ እቀርባለሁ ቢል መላእክት ሐጽበተ እሳት ፊናተ እሳት እየወረወሩ የማያቀርቡት ሆነ። በዚህ ጊዜ አሁን ነው የኔን ስልጣን የሚጋፋ አሁን ተወልዷል ብሎ ፈርቷል፣ ደንግጧል። አንድም አዝኖ ሸሽቷል ይላል። አንድም ርእዮ ልክሉ ሰሚዮ ሲል ነው። አድነን ወልዴ ለሕልማሁ ወርእዮ ልማሁ ሕልመ አቡሁ ገባባት ማቱሳላ ስሜ ወለቴ ወርእይ ዋጽሜ እንዲል በዕለተ ዓርብ በመልዕልተ መስቀል የኖኅ